አሁን ጠዋት 12 ሰዓት ነው። ለ2 ሰዓት ቀጠሮ ሰፈሬ ሩቅ ስለሆነ በዚህ ሰዓት ነው የምወጣው። ክረምት ነው፣ ብርድ አለ፣ ግን መቅረት የሌለብኝ ቦታ ነው። ስለዛ በሌሊት ወጥቻለሁ። አብረን እንሄዳለን። በጣም የተከበሩ በጣም ጎበዝ በጣም ጀግና የሆኑ ሴቶች ፊት ለፊት ነው ዛሬ ቆሜ ንግግር ያደረኩት። ለዛም በጣም ክብር ይሰማኛል። የእውነት በጣም ጎበዝ ሴቶች ናቸው። ዛሬ በጣም ትልቅ ፕሮግራም ላይ ተጋብዤ የተገኘው 15 ዓመት በላይ የምናውቀው ኢቭ ሞዴስ ወይም ደግሞ ጂፒዋይ ሳኒታሪ ፕሮዳክትስ ማኒፋክቸሪንግ ከተለያዩ የመንግስት ትምህርት ቤቶች የተወጣጡ ጎበዝ ሴት ተማሪዎችን ለማበረታታት በወር አበባ ምክንያት ቤታችሁ አትቀሩም፣ አላማችሁን ሳታሳኩ አትቀሩም፣ ትምህርታችሁን አታቆሙም ብሎ እነሱን ለማበረታታት ና ለአንድ አመት የሚሆናቸውን የሳኒታሪ ፕሮዳክቶችን ለመስጠት የተዘጋጀ ፕሮግራም ላይ ነበረ። ትልልቅ የሚዲያ አካላቶችም ነበሩ፣ ባለሙያዎችም ነበሩ። የዚህ ፕሮግራም ተካፋይም በመሆኔ እኔ በጣም ትልቅ ክብር ይሰማኛል። እዛ የነበራችሁ ልጆች ተማሪዎች በጣም ጀግኖች፣ በኢየሱስም ማለት እንዴት ጎበዝ ልጆች እንደሆኑ በቃ ሁሉ ነገራቸው ኮንፊደንሳቸው እንዴት እንደሚያስቀኑ እኔ በጣም ወደ ኋላ ተመልሼ በእነሱ እድሜ የነበረኝን ነገር እያየው ነበር። ግን እናንተ በጣም ጀግኖች ናችሁ፣ ነግራችኋለሁ እና በጣም ነው የምወዳችሁ። ላሳያችሁኝ ፍቅር በጣም ነው ማመሰግነው። ጂፒዋይ ሳኒታሪ ፕሮዳክትስ ማኒፋክቸሪንግንም በዚህ አጋጣሚ በጣም ማመስገን ፈልጋለሁ። አሁን ላይ በጣም ሌክዠሪ የሆነብን ሳኒታሪ ፓዶችን በጣም ብዙ እህቶቻችን ይቸገራሉና ከጎናቸው ስለቆመ እኔ በዚህ አጋጣሚ በጣም ነው ማመስገን የምፈልገው። እወዳችኋለሁ። መልካም ቀን ባይ